አስፈሪው የአማራ ፋኖ ብሔራዊ ንቅናቄ ህዝባዊ ኃይል እየገሰገሰ ነው ወደ 4 ኪሎ። ለአብይ አህመድና ብርሃኑ ጁላ ቆርጣችሁ ላኩላቸው። የአማራን ህዝብ የሚታደገው ሰራዊታችን ይሄ ነው። በዚህ ሰዓት ዶክተር ደሳለኝ ጫኔን አስመልክቶ አዲስ መረጃ ተሰምቷል። ዶክተር ደሳለኝ ጫኔ ራሳቸውን ከፖለቲካ ማግለላቸውን አስታውቀዋል። እጅግ በጣም ያሳዝናል። እስኪ ይሄንን ምስል በደንብ ተመልከቱት። በእርግጥ ይሄን ነገር ለመረዳት ከመቀመጫችን ተነስተን በጭብጨባ እውቅና እንድንሰጣቸው ጠይቃለሁ። የኢትዮጵያ ፓርላማ አባል እኮ የሚገባ አንደኛ ለማጨብጨብ ነው፣ ሁለተኛ ለመተኛት ነው። እንዴው ግን አንድ ነገር ረስታችኋል። ብትሰግዱለት ደግሞ በጣም አሪፍ ነበር። ያው እንደ ፈጣሪ ነው የምትቆጥሩት ብዬ ነው። እነዚህ ናቸው እኮ አሁን ኢትዮጵያን ወክለው ፓርላማ ውስጥ ገብተው የኢትዮጵያውያንን መብት ለማስከበር የተቀመጡ እዛ ወንበር ላይ እንዳለ አንድ ላይ ተሰብስበው ሳል ነበር አዳራሹን እንዳለ በሳት ለኩሶ ማቃጠል ነበር። ይሄ እኮ ጽድቅ ነው ባይዘው። አሁን እነዚህ ናቸው። አሁን በደረሰኝ ሰበር መረጃ መሰረት ታዋቂው ፖለቲከኛ ዶክተር ደሳለኝ ጫኔ ከማንኛውም ቀጥተኛ የፖለቲካ እንቅስቃሴ ራሳቸውን ማግለላቸውን በይፋ አስታውቀዋል። ዶክተር ደሳለኝ የፓርላማ ቆይታቸውን ትናንት በይፋ ያጠናቀቁ ሲሆን ባስተላለፉት መልእክት እጅግ አስቸጋሪ በነበሩት ዓመታት ፍርሃትን አርቆ ጽናትን ለሰጣቸው ለልዑል እግዚአብሔርና ለቅድስት ድንግል ማርያም ምስጋና አቅርበዋል። በተለይም የባህር ዳር ከተማ መራጮቻቸው ላሳዩአቸው ድጋፍና ከ2 ዓመት ከመንፈቅ በፊት ለ45 ቀናት በታሰሩበት ወቅት በጸሎትና በሐሳብ አብሯቸው ለነበሩ ወገኖቻቸው በሙሉ የላቀ ምስጋና አቅርበዋል። ክቡር ጠቅላይ ሚኒስትር አብይ አህመድ አብረን እንስራ በማለት ላቀረቡላቸው ጥሪና በበጎ ጎኑ ለገለጹላቸው አስተያየት አክብሮታቸውን ገልጸዋል። እርሳቸው ግን አሁን ባለው ሁኔታ በሙያቸው ሀገራቸውን ለማገልገል ወደ ግሉ ሴክተር ለመግባትና ለቤተሰቦቻቸው ጊዜ ለመስጠት መወሰናቸውን ገልጸዋል። ፖለቲከኛው ለጊዜው በማንኛውም የፖለቲካ ፓርቲ ውስጥ እንደማይሳተፉ በይፋ አረጋግጠዋል። ታዲያ በዶክተር ደሳለኝ ድንገተኛ ከፖለቲካ መውጣት ውሳኔ ላይ የእናንተ አስተያየት ምንድነው? ሐሳባችሁን አስቀምጡልኝ። መልካም ጊዜ። ቀጣዩ ጠቅላይ ሚኒስትር እንዲያስታውስ የምፈልገው ዛሬ ኢትዮጵያ ውስጥ እንደዚህ የሚጠጡ ሴቶች እንዳሉ እንዲያይ ነው ሰውየው አይደለም። ምናልባት እድሉ ኖሮ እንደ ሀገር ተርፈን አንተ ጨፍጭፈ ካልጨረስከን ቀጣይ ጠቅላይ ሚኒስትር የሚኖረን ከሆነ ያ ጠቅላይ ሚኒስትር ልብ እንዲገዛ ማየት የሚኖርበት ይቺ እናትና እህት ጎንበስ ብላ ውሃ ልትጠጣ ባለችበት አንተ በዳቦ ስም በሰየምካቸው በሴራ ባሰማራሃቸው ኃይሎች የደረሰባትን እርድና መረሸን ነው። ይህንን ነው በፎቶ ማኖርና ማስቀመጥ። በአንተ ዘመን ምን ያህል አብያተ ክርስቲያናት እንደተቃጠሉ እንደወደሙ የተለያዩ የዘር የፖለቲካ ልዩነቶችን በመፈልፈል ነገር ግን አንዲትን ሃይማኖት ኦርቶዶክስ ተዋህዶ የተባለችን ሃይማኖት ከኢትዮጵያ ምድር ለማጥፋት ምን ያክል ርቀት እንደተጓዝክ ቆንጆ ተደርጎ ተስዕሎ ለቀጣዩ ጠቅላይ ሚኒስትር መቀመጥ መቻል አለበት። ለጠቅላይ ሚኒስትር ቀጣዩ መተላለፍ ያለባቸው ፎቶግራፎች ይህንን ይመስላሉ። ገዳማቱ በየበረሃው ውስጥ ስለተሰደዱት ፍቅርህን በመህብረት የዓለም ውዳቂ ምናምን ከተሳለ ፎቶ በትክክል በአካል ተነስቶ የተቀመጠ እውነተኛ ፎቶ ይሻላል። ቀጣዩ ጠቅላይ ሚኒስትር እነኚህን ፎቶዎች ይመልከት። ዶክተር ደሳለኝ ጫኔ እስከዛሬ ለሰራው ቴንኪው በፓርላማ ውስጥ ሆነ ለህዝብም ድምጽ ስላሰማ የአማራውን ጩኸትም ስለጮከ እንደነ በለጠ ሞላ ሆደን ሳታስቀድም ህሊናን ሳትሸጥ የአማራውን ህዝብ የተሰጠን አደራ በፊት ለፊት ተወታል ተናግረህለታልና ይሄን የፓርላማ የእንቅልፋም ቡድን ህዝብን አታስርቡ፣ አትግደሉ፣ የሞት አዋጅም አታውጁ ብለ ተከራክራል። ከነ መፍትሄው ደግሞ የኢትዮጵያ ችግር መውጫ ይሄ ነው ብለም ጠቅመሃል። ስለ ተማሪውም ተናግራል፣ ስለ ሰራተኛው ተናግራል። የሚሰማ ጆሮ ያለው ቢሰማ ጥሩ ነው። በዚህ ገዳይ ቡድንም ይጠብቅ እግዚአብሔር፣ መልካሙን ያሳስብ እግዚአብሔር ይመስገንልልሃለሁ ላንተ
ቴንኪዩ። በእውነቱ እጅግ በጣም ያሳዝናል። እስኪ ይሄንን ምስል በደንብ ተመልከቱት። በእርግጥ ይሄን ነገር ለመረዳት በፍጹም የኔ ማብራሪያ እንደማያስፈልግ አውቃለሁ። ግን ደግሞ አንድ ጥያቄ አለኝ። ከሁለቱ ግለሰቦች ማለትም ከደብዳቢውና ከተደብዳቢው በይፋ የተረጋገጠና ዓለም ያየው ምስክር የማያስፈልገው ወንጀልን የፈጸመው ግለሰብ ማን እንደሆነ ይታወቃል። ይህንን የተመለከቱ የህግ አካላት ለምን ዝም እንዳሉና ግለሰቡ ለምን በህግ እንዳልተጠየቀ እስካሁን አልገባኝም። ቤተሰቦቼ እባካችሁ ይሄ ቪዲዮ ለብዙ ሰው እንዲደርስ ሼር ማድረጋችሁን አትርሱ። በዚህ ነገር ላይ ያላችሁን ሀሳብ አስተያየትም ኮመንት ላይ አስቀምጡልኝ። መልካም ጊዜ። ይህም ቪዲዮ ማለት ነው በኦሮመኛ ብቻ በሰራው ኖሮ በጣም ደስ ይለኝ ነበር። ነገር ግን የኢትዮጵያ ህዝብ በሙሉ ሊሰማው እንደሚገባ ስለምፈልግ እባካችሁ ይህም ቪዲዮ ሼር አድርጉት። በተለይ ለኦቦ ሽመልስ አብዲሳ ሼር አድርጉልኝ። እኔ የምኖረው ሸገር ክፍለ ከተማ ነው። ባይዜ አከራዬ ቃል በቃል ምን አለኝ፣ በአንድ ወር ውስጥ እጥፍ ብር ጨመረብኝ። ከእጥፍም በላይ መከፍለው 7000 ነበር፣ በአንዴ 15000 ብር አደረገ። ቢያንስ ወደ 8000 ብር በአንዴ ጨመረና ከዛ በኋላ ያለበለዛ ልቀቅ፣ ካለበለዛ በእጄ ነው የሚሄደው፣ ሁሉም እንትኖች በእጄ ናቸው ምናምን ነገር አለኝ። እና ይህም ቪዲዮ መሰራው ለምን እንደሆነ ታውቃላችሁ? ነገ እኔ የቤቶች አስተዳደር ሄዳለሁ። ከዛ በኋላ የቤቶች አስተዳደር እውነትም እጁ ተጠምዝዞ ከሆነ ከአስተዳደር የጎደለ ከሆነ እናንተ ይህም ቪዲዮ ደግሜ ስለመሰራው እንድትመሰክሩልኝ ነው። ይህም ቪዲዮ መሰራው ምስክርነት እንዲሆነኝ ነው። ስለዚህ ይህም ቪዲዮ ሼር አድርጉት በጥንቃቄ። እና ምን ልላችሁ ፈልጌ ነው፣ አንድ አከራይ ከተዋዋልንበት ውጪ ከተዋዋል ጥቂት ጊዜያችን ነው። ያ ጊዜ ሳያልፍ በአንድ ጊዜ ይህን ሁላ እኔ ላይ ብቻ አይደለም የኢትዮጵያ ሕዝብ በሙሉ እየተቸገረ ያለበት ምክንያት ሰሞኑን ታውቃላችሁ። ስለ ቤት ኪራይ እየሰራው ቪዲዮዎች ቫይራል ወጥተዋል፣ እያያችሁ ነው። ስለዚህ ነገ ቤቶች አስተዳደር ሄድና ኦቦ ሽመልስ አብዲሳ ስሪት እንደገይ ሸገሪት ዱቢን እንታን ደለገማ ጅር አባን ፌድ አከ ፌዲት ታጅር ፕሊዝ ገዲቡ ይላል። እኔ ላይ ድረስ ሄዳለሁ። ባይዘው ግን በሚችለው ነገር አደርጋለሁ። ህጋዊነት ይጠበቅ ነው። ማንም የፖሊስ አካል እየመጣ እዚህ ጋር አይደባብን። አሁን ትላንት እኔ ቤቶች አስተዳደር የፈረደላት ሴት ከዛ በኋላ ፖሊስ ይዞ ሄደ። ሰውየው ቤቶች አስተዳደር ፈርዶላታል። ፖሊስ ይዞ ሄዶ ልቀቂ ምናምን ነገር ብሎ ፖሊሱ አስፈራላት። ፖሊሱ በቁጥጥር ስር ዋለ። ምንድነው ልጅቷ መልሳ ቤቶች አስተዳደር ስለሄደች። የት ነው ይሄ? አዲስ አበባ ከተማ ስለሆነ ነው። እኛ ሸገር ክፍለ ከተማ ነው ያለነው። ኦቦ ሽመልስ አብዲሳ አንተ ቢሮ ድረስ መጣለው። ሼር አድርጉልኝ ይሄን ቪዲዮ ለሱ ስርዓቱ በስነ ስርዓት እንዲከበር አድርገ ነው ማለት። ኦርቶዶክስ አባቶች ላይ የግድያ ሙከራ ተካሂዷል። ይህ ቪዲዮ አቅም እንዲኖረው ሸርና ፎሎው እያደረጋችሁ በትግራይ ክልል ራሱን ችሎ በተደራጀው የመንበረ ሰላማ ኦርቶዶክስ ቤተክርስቲያን አባቶች የሆኑ ብፁዕ አቡነ ሰላማና ብፁዕ አቡነ አረጋዊ ላይ ዛሬ ሌሊት 6 ሰዓት ተኩል ላይ የግድያ ሙከራ እንደተደረገ ነው የተገለጸው። ታዲያ ቤተክርስቲያኗ ባወጣችው መግለጫ መሰረት የግድያ ሙከራውን ያካሄደው የህወሓት ታጣቂ መሆኑን ገልጸው በአባቶች ላይ ምንም ጉዳት አለመድረሱም የተናገሩ ሲሆን ለምክንያትም የወሰዱት ህወሓት የሚያደርገውን የአስገድዶ የወታደራዊ ግዳጅ የሚወስደውን ቤተክርስቲያን ስለተቃወመችም ነው ተብሏል። ይህ መረጃ ለሁሉም ሰው እንዲደርስ ሼርና ፎሎ እያደረጋችሁ በአዲስ አበባ ከተማ በአንድ ምሽት ብቻ ከ300 በላይ የትግራይ ተወላጆች ታስረው እንደነበር ተሰምተዋል። በትግራይ እየተደረገ ያለውን መጠነ ሰፊ ወታደራዊ ግዳጅ አምልጠው ወደ አዲስ አበባ የሸሹ የትግራይ ተወላጆች ታስረው እንደነበር አቶ ጌታቸው ረዳ ይፋ አድርገዋል። ከታሰሩት መሃል በርካቶች እንዲለቀቁ ማድረጋቸውንም አክለዋል። የጠቅላይ ሚኒስትሩ የአፍሪካ ቀንድ አማካሪ የሆኑት አቶ ጌታቸው ረዳ አሁን በትግራይ እየተደረገ ያለው ወታደራዊ ግዳጅ አዳዲስ ተፈናቃይን እየፈጠረ ነው ብለዋል። ለኔ ከትግራይ የውትድርና ግዳጅ አፈሳን ፈርቶ የሚመጣ ሰው ተፈናቃይ ነው፣ ስራ ፍለጋ አይደለም እየመጣ ያለውም ብለዋል።
ብለዋል። አቶ ጌታቸው አክለውም በርካታ የትግራይ ተወላጆች እየታሰሩ ነው የሚል ሪፖርት በተደጋጋሚ እየቀረበላቸው በመሆኑ በቅርቡ ከፌዴራልና ከአዲስ አበባ ፖሊስ ጋር ውይይት ማድረጋቸውን ጠቅሰዋል። ስለ ሁኔታው ሲያስረዱም አንዳንድ የነበረው ሁኔታ ያስደነግጣል። በእርግጥ ከጸጥታ አካላቱ ጋር ስለምንነጋገር በአጭር ጊዜ ውስጥ ያላግባብ የታሰሩ ሰዎችን ለማስፈታት እንጥራለን። ነገር ግን ለሚኩራ ክፍለ ከተማ በአንድ ምሽት ብቻ 300 አካባቢ የትግራይ ተወላጆች ታስረው ነበር። ከዚያ ውስጥም በትክክል ይህ ነው ሊባል በሚችል ወንጀል ተጠርጥረው እንዲቆዩ የተደረጉት 9 ብቻ ናቸው በማለት ገልጸዋል። አቶ ጌታቸው በቁጥጥር ስር ውለው ከነበሩ ሰዎች ብዙሃኑ ተፈናቃይ መሆናቸውንና መኖሪያ ስለሌላቸውም በአንድ ቤት ውስጥ በርካታ ሰዎች እየኖሩ እንደሚገኙም ጠቅሰዋል።